ከዓይናችን እይታ ባለፈ ቀለማት በውስጣችን ትልቅ ምስጢር አላቸው። እነሱ ወደ ስሜታችን፣ ወደ ምርጫችንና ወደ ማንነታችን ሰርገው የሚገቡ የንዝረትና የኃይል መገለጫዎች ናቸው። ብናውቀውም ባናውቀውም ቀለማት በአስተሳሰባችን ላይ ተጽዕኖ ያሳድራሉ፣ ተግባራችንን ይመራሉ፣ በውስጣችን የተደበቀውን እውነትም ያጋልጣሉ። እነሱ በቃላት ልንገልጻቸው የማንችላቸውን ምስጢሮች በጆሮአችን የሚያንሸኳሽኩ የንቃተ ህሊናችን ወይም ሰብኮንሺየስ ድምፅ አልባ መልእክተኞች ናቸው። ዛሬ ይህንን እውነት በራስህ ሕይወት ውስጥ በተግባር ትመሰክራለህ። አሁን በፊትህ 4 ቀለማት አሉ፤ ወይን ጠጅ፣ ሰማያዊ፣ ቀይና ቢጫ። ስለ ነገሩ ብዙ አታስብ፣ አትተንትነው። ይልቁንም በጥልቀት ተንፈስ፣ ዘና በልና ውስጣዊ ስሜትህ እንዲመራህ ፍቀድለት። ከዚያም ራስህን ጠይቅ፣ ከነዚህ ውስጥ የእኔ የሚመስለኝ የትኛው ቀለም ነው? ያለምንም ምክንያትና አመክንዮ የሚስበኝ የትኛው ነው? ይህ ምርጫ ዝም ብሎ በአጋጣሚ የመጣ ተራ ምርጫ አይደለም። ታላቁ የስነ ልቦና ባለሙያ ካርል ዩንግ እንደሚለው ቀለማትና ምልክቶች ወደ ነፍሳችን የሚወስዱ ድልድዮች ናቸው። ከገጽታው በስተጀርባ ያለውን ውስጣዊ ፍላጎትህን፣ የተደበቁ ጥንካሬዎችንና ያንተን የጨለማ ጎኖች ያንጸባርቃሉ። ከአራቱ አንዱን ስትመርጥ ለውስጣዊ ማንነት መስታወት እያቆምክለት ነው። እንግዲያውስ ፈተናው ይህ ነው። እነዚህን 4 ቀለማት ተመልከት፣ በደመ ነፍስህ ተማመን፣ ምርጫህን ቁረጥ። ምክንያቱም የምትመርጠው ቀለም እውነተኛ ማንነትህን ፍንትው አድርጎ ያወጣልና። አንደኛ፣ ወይን ጠጅ፣ የባለራዕዮችና የአሳሾች ቀለም። ዓይንህና ልብህ ወደ ወይን ጠጅ ቀለም ካዘነበለ ይህ ስለ ነፍስህ ጥልቀት ብዙ ነገር ይናገራል። ወይን ጠጅ ሁል ጊዜም የሚስጥር፣ የጥበብና የመንፈሳዊነት መገለጫ ነው። እሱ የአሳሾች፣ የህልመኞችና ከሕይወት ገጽታ ባሻገር በጥልቀት የሚመለከቱ ሰዎች ቀለም ነው። ወይን ጠጅን መምረጥህ ጥልቀት በሌላቸው ተራ መልሶች ወይም በቀላል መንገዶች እንደማትረካ ያሳያል። አንተ ጥልቅ ግንዛቤን ትራባለህ፣ እውነትን፣ ትርጉምንና ዓላማን ትሻለህ። ምናልባትም በንግግር ውስጥ ከምታገኘው ኃይል እኩል በዝምታ ውስጥ ታላቅ ብርታትን የምታገኝ ወደ ውስጥህ የምትመለከት ሰው ነህ። ዓለም ጩኸቷ ሲበዛና ሲረብሽህ ሐሳቦች ልክ እንደ ጥልቅና ማቆሚያ እንደሌለው ወንዝ ወደሚፈሱበት ወደዚያ ቅዱስ ያስተሳሰብ ማደሪያ ትሸሻለህ። ይህ ማለት ግን ከሰዎች ተነጥልሃል ማለት አይደለም። በተቃራኒው ሰዎች ለምን እንደሆነ ባያውቁት እንኳን ወደ አንተ ይሳባሉ፣ ይፈሳሉ። አንተ በውስጥ ጥልቀት እንዳለ የሚጠቁም ምስጢራዊ ግርማና ሳቢ ኃይል ወይም ማግኔቲክ ኢነርጂ ተሸክመሃል። ሰዎች እነሱ ሊያስረዱት የማይችሉትን ነገር አንተ እንደምታሳይ ይሰማቸዋል። በዚህም ምክንያት ብዙ ጊዜ ለምቾት፣ ለምክር ወይም ዝም ብሎ ያንተን የረጋ ውስጣዊ ጥንካሬ ለመካፈል ወደ አንተ ይመጣሉ። ፈጠራ ወይም ክሬቲቪቲ በሕይወትህ ውስጥ ትልቅ ቦታ አለው። ነገር ግን ፈጠራ ላንተ ዝም ብሎ ስለ ስነ ጥበብ ወይም ስለ ውበት ብቻ አይደለም። እሱ ስለ መለወጥ ወይም ትራንስፎርሜሽን ጭምር ነው። የማታየውን ነገር ወደሚጨበጥ እውነታ መለወጥ። ሰዎች ሊናገሩ የማይችሉትን ስሜቶች እንዲያዩ በሚያስችል መልኩ ትጽፍ፣ ትስል፣ ትነድፍ ወይም ዝም ብለህ በምናብህ በዛ ልዕልና ልክ ትበር ይሆናል። አብዛኛውን ጊዜ ሐሳቦችህ ከዘመኑ ቀድሞ የተገኙ ይመስላሉ። አንዳንዶች ያንተን ራዕይ ላይረዱት ይችላሉ። ነገር ግን የተረዱ ሰዎች ያንተን ልዩና መሠረታዊ ብልህነት ያደንቃሉ። ሆኖም ግን ይህ የውስጥ ጥልቀት የራሱ የሆነ ፈተናዎች አሉት። ስሜቶች በጥልቀት ይሰማዋል። ውስጣዊ ስሜትህ በጣም የነቃ ነው። ለኃይላት ወይም ኢነርጂስ፣ ለሰዎች ስሜትና ያልተነገሩ ወሬዎች እንኳን በጣም ስስ ወይም ሴንሲቲቭ ነህ። ይህ ታላቅ ስጦታ ቢሆንም እንኳን አንዳንድ ጊዜ ሊከብድህና ሊያስጨንቅህ ይችላል። ራስህን ለመጠበቅ ስትል የጓደኝነት ክበብህን በጣም ጠባብ ታደርገዋለህ። ለአንተ ከምንም በላይ ታማኝነት ትልቅ ዋጋ አለው። ስታፈቅርም ነፍስን በሚያናውጥ ፍጹም የተለየ ጥልቀትና ጥንካሬ ነው። ሆኖም ሌሎች ሊረዱት በማይችሉት በጥልቅ የውስጥህ ክፍል ውስጥ እንደምትኖር ስለሚሰማ ማንም ያልተረዳ የሚመስልባቸው ቅጽበቶች ሊኖሩ ይችላሉ። ያ የብቸኝነት ስሜት እውነተኛ ነው። ነገር ግን ይህ ያንተ ልዩ መሆን ድክመት እንዳልሆነ በፍጹም አትርሳ። እርሱ ያንተ ትልቁ ጥንካሬህ ነው። አንተ የተፈጠርከው ከሌላው ጋር ተደባልቀህ ለመጥፋት አይደለም። ይልቁንም አብዛኞቹ ሰዎች መኖራቸውን እንኳን ለማያውቁት ድብቅ መንገዶች ብርሃን ለመሆን ነው የተፈጠርከው። ወይን ጠጅን መርጠህ ከሆነ አንተ አሳሽ፣ ባለ ራዕይና የማይታዩ ዓለማት መሐንዲስ ነህ። ሕይወት ዝም ብለን ከምንሰፍረው፣ ከምንነካው ወይም ከምንቆጥረው በላይ መሆኑን ለሁላችንም ታስታውሰናል። ሕይወት ስለ ስሜት፣ ስለ ምናብና ስለ እምነትም ጭምር መሆኑን
ታሳየናል። ያንተ መገኘት ድምፅ አልባ አብዮት ነው። ሌሎችን በጥልቀት እንዲመለከቱ፣ በትልቁ እንዲያስቡና ይበልጥ እውነተኛ ማንነታቸውን እንዲኖሩ ታነሳሳቸዋል። 2. ሰማያዊ የሰላም የጽናትና የእውነት ዓለት። መንፈስህ ወደ ሰማያዊ ቀለም ካዘነበለ ይህ ለአእምሮ ሰላም፣ ለግልጽነትና ለእውነት ያለህን ጥልቅ ጉጉት ያሳያል። ሰማያዊ ሰፊው ውቅያኖስና የተገለጠው ሰማይ ቀለም ነው። እርጋታውና ወሰን አልባነቱ ወደር የለውም። እርሱ የሰላም የጽናትና የእምነት ኃይልን ተሸክሟል። ሰማያዊን በመምረጥህ በአካባቢህ ብቻ ሳይሆን በውስጣዊ ማንነትህም ውስጥ ስምምነትና ሰላምን ወይም ሃርመኒ ከፍ አድርገን እንደምትመለከት ለዓለም እያሳየህ ነው። አንተ ብዙ ጊዜ ትርምስ በበዛበት በዚህ ዓለም ውስጥ ሚዛንን የምትፈልግ ሰው ነህ። በውስጥህም እውነተኛ ጥንካሬ የሚገኘው በጉልበት ወይም በጩኸት ሳይሆን በጸጥታና በእርጋታ ውስጥ መሆኑን በሚገባ ታውቃለህ። ያንተ ውስጣዊ ኃይል ከማዕበል በኋላ እንደሚመጣ ንጹሕ አየር ነው። ሰዎች በአንተ ዙሪያ የመረጋጋትና የደህንነት ስሜት ይሰማቸዋል። ያለምንም ቅድመ ሁኔታ የምታጽናናና ያለምንም ፍርድ የምታደምጥ ሰው መሆንህን ያውቃሉ። ለመሰማት ብለህ መጮህ አያስፈልግህም። ያንተ መገኘት ብቻ ከብዙ ቃላት በላይ ጮሆ ይናገራል። ሰማያዊ ቀለም ታማኝነትንና ቅንነትን ይወክላል። ለአንተ እውነት ትልቅ ዋጋ አለው። የነገሮች እውነት ብቻ ሳይሆን የስሜት እውነተኛነትም ጭምር። ማስመሰል ወይም የሐሰት ጭንብል መልበስ ያደክማል። ሕይወት እውነተኛ ያልተበረዘችና ትርጉም ያላት እንድትሆንም ትመኛል። ሰዎች እምነት የሚጣልብህና ታማኝ አድርገው የሚመለከቱ ለዚህ ነው። አስቸጋሪ በሆኑ ቅጽበቶች ውስጥ እንኳ ለቆምክለት እሴት በጽናት የምትቆም ሰው ነህ። የስሜት ብልህነት ወይም ኢሞሽናል ኢንተለጀንስህ እጅግ ጥልቅ ነው። ነገሮች በጥልቀት ይሰሙሃል፣ ነገር ግን ምላሽ ከመስጠት በፊት በጥንቃቄ ታስባለህ። በስሜት አትገፋፋም፣ ይልቁንም ከመንቀሳቀስህ በፊት ነገሮች ግልጽ እንዲሆኑልህ ትመርጣለህ። ይህ ባህሪህ በተፈጥሮ ችግር ፈቺና ለምትወዷቸው ሰዎች ሁሉ ሊደገፉብህ የሚችሉ የጽናት ዓለት ያደርጋል። ነገር ግን እዚህ ጋር አንድ ፈተና አለ። ሰላምን አጥብቀ ስለምትሻ አንዳንድ ጊዜ ግጭቶችን በማንኛውም ዋጋ ለመሸሽ ትሞክራለህ። ይህ የማስታረቅና የዲፕሎማሲ ብቃት የሚደነቅ ቢሆንም የሌሎችን ምቾት ለመጠበቅ ስትል የራስህን እውነት እንዳታፍነው በጥንቃቄ መመልከት ይገባል። ስምምነትና ሰላም ውብ ነገር ግን ያንተን ድምፅ በማጥፋት ሊመጣ አይገባውም። ልክ እንደ ውቅያኖስ ሁሉ ያንተም ስሜት የራሱ የሆኑ ጥልቅ ንብርብሮች አሉት። በገጽታ ላይ የተረጋጋህና የሰከንክ ልትመስል ትችላለህ። ነገር ግን በውስጥ ሰፊ ህልሞች፣ ጥልቅ ትዝብቶችና የድምፅ አልባ ጥንካሬ ታላቅ ዓለም አለ። አንተ ጥልቅ ፍቅር የመስጠትና ጠንካራ ትስስር የመፍጠር ታላቅ አቅም አለ። ነገር ግን ልብህን የምትከፍተው በጥንቃቄና አንተን በትክክል አይተው ዋጋ ለሚሰጡ ሰዎች ብቻ ነው። ሰማያዊን መርጠህ ከሆነ አንተ ፈዋሽ፣ ሰላም ፈጣሪና ገርነት ድክመትህ እንደሆነ ለሁላችንም የምታስታውስ ነፍስ ነህ። የዋህነት እውነተኛ ኃይል ነው። በውስጥህ የሰማይን ስፋትና የባህርን እርጋታ ተሸክሟል። ረፍት በሌለው በዚህ በናወዘ ዓለም ውስጥ ሌሎችን አጽንተህ የምታቆማቸው አስተማማኝ መልህቅ አንተ ነህ። ቀይ የእሳት የጽናትና የኃይል ማዕበል። ውስጣዊ ስሜትህ ወደ ቀይ ቀለም ከሳበህ ይህ በከፍተኛ ንቃት በስሜት መነሳሳትና ለሕይወት ባለው ብርቱ ጥማት የሚነድ ነፍስ እንዳለ ያሳያል። ቀይ የእሳት የደምና የጥሬ ጉልበት መገለጫ ነው። እርሱ መትረፍን፣ ሕያውነትንና ሕይወትን ሙሉ በሙሉ የመኖር የማይገታ ፍላጎትን ያመለክታል። ቀይን መምረጥህ በከፊል የተኖረ ጎዶሎ ሕይወትን እንደማትፈልግ ማረጋገጫ ነው። ሁሉንም ነገር መቅመስ፣ ሁሉንም ነገር በጥልቀት መሰማትና መላው ማንነትህን ለሕልውና አሳልፈ መስጠት ትሻለህ። አንተ ደፋር፣ ዓላማ መርና የምትፈልገውን ነገር ለማሳደድ የማትፈራ ሰው ነህ። ሌሎች በሚያመነቱበት ቦታ አንተ ትዘላለህ። ያ ጀግንነትህ ከሌላው ይለያል። ሰዎች አንተን በተፈጥሮ መሪ ተግባርን የምታስጀምርና ሌሎች እንዲንቀሳቀሱ መነሳሳትን የምትፈጥር አድርገው የሚመለከቱ ለዚህ ነው። ታላቅ መሆን እየተቻለ በተራ ነገሮች ለመርካት ፈቃደኛ ባለመሆን ሕይወትን በራስህ መንገድ ሕግና መመሪያ ብቻ ትኖራለህ። ነገር ግን ይህ ያንተ ብርቱ መነሳሳት በዓላማ ላይ ብቻ የተገደበ አይደለም። በስሜቶችም ውስጥ ይፈሳል። በጥልቀት ታፈቅራለህ፣ በጽኑ ትታገላለህ፣ ቃል ስትገባም በመላው ልብህ ትገባለህ። በግማሽ መጓዝ በአንተ መዝገበ ቃላት ውስጥ የለም። ሰዎች ገና ሲያዩ ያንን ያንተን እሳት ማስተዋል ይችላሉ። በአንተ አጠገብ መሆን ልክ በደማቅ እሳት አጠገብ ከመቆም ጋር እኩል ነው። የሚያስደስት የሚሞቅና
የማይረሳ። ሆኖም ይህ ብርቱ ጉልበት የራሱ አደጋዎች አሉት። እድሎችን ለመሞከርና አደጋዎችን ለመጋፈጥ አትፈራም። ይህ ባህሪህ አስገራሚ የሆኑ የእድል በሮችን የሚከፍትልህ ቢሆንም አንዳንድ ጊዜ ግን በችኮላ ወደሚደረጉ ስህተቶች ሊያመራህ ይችላል። ለሕይወት ያለህ ብርቱ ጥማት ትዕግስትን እንደ ወህኒ ቤት እንዲሰማ ያደርገዋል። መንፈስ ወደፊት በሚጋልብበት ጊዜ እንኳ ቆም ማለትን፣ በጥልቀት መተንፈስንና እርምጃዎችን ቀነስ ማድረግን መልመድህ እሳትህ ይበልጥ በትኩረትና በኃይል በምትፈልገው መንገድ እንዲነድ ያግዛሃል። ከዚህ ድፍረትህ በስተጀርባ ግን ጥቂት ሰዎች ብቻ የሚያስተውሉት አንድ ነገር አለ። እሱም ስስነትህ ነው። እያንዳንዱ ነገር በአንተ ውስጥ በከፍተኛ ድምፅ ነው የሚሰማው። ይህ ደግሞ ህመምን ይጨምራል። ህመምህን በጥንቃቄና በራስ መተማመን በስተጀርባ ትደብቅ ይሆናል። ነገር ግን ልብህ በጣም ለስላሳ ነው። ይህ ድክመት ብቻ አይደለም፣ ፍቅርህን ለውጥ አምጪ፣ መገኘትህን ደግሞ የማይረሳ የሚያደርገው እሱም ጭምር ነው። ቀይ ቀለም ጽናትህንም ያሳያል። ፈተናዎች አይሰብሩህም፣ ይልቁንም ያነቁሃል እንጂ። እያንዳንዱ መሰናክል የውሳኔ አቅምህን ወይም ዊል ፓወር ስል ያደርገዋል። እያንዳንዱ ማዕበል ለቁርጠኝነትህ ማገዶ ይሆናል። ሕይወት ወደ ኋላ ስትገፋ አንተ በበለጠ ኃይል ወደፊት ትገፋታል። ይህ ውስጣዊ ጥንካሬ ሊገታ የማይችል ያደርጋል። ቀይን መርጠህ ከሆነ ከእውነተኛ ዓላማህ ጋር ስትስማማ አንተ የተፈጥሮ ኃይል ነህ። ሕይወት በጥላ ውስጥ የምትኖር ሳትሆን በደመቀ ሁኔታ ልትነድ የሚገባት መሆኑን ለዓለም ታስታውሳል። ጀግንነትህ ኮምፓስህ ነው፣ ፍላጎትህ ማገዶህ ነው። እሳትህ ደግሞ ሕልምህን ወደ እውነት የሚቀይረው ወሳኝ ብልጭታ ነው። ቢጫ ልብህ ወደ ቢጫ ቀለም ካዘነበለ ይህ በብርሃን በተስፋና ለማያቋርጥ እድገት ባለህ ብርቱ ጥማት የተሞላ ነፍስ እንዳለ ያሳያል። ቢጫ የፀሐይ ቀለም ነው፣ አንጸባራቂ፣ ሙቅና ሕይወት ሰጪ። እሱ ኃይልን፣ ተስፋንና የወሰን አልባ እድሎችን የተስፋ ቃል ተሸክሟል። ቢጫን በመምረጥህ በጥላዎች በተሞላ ዓለም ውስጥ እንኳ አንተ ሁል ጊዜም ብሩህነትህን፣ አዲስ ጅምሮችህንና እድሎችን የምትፈልግ አይነት ሰው መሆንህን እያሳየህ ነው። በመሰረቱ አንተ ህልመኛ ነህ፣ ነገር ግን በምናብ ዓለም ውስጥ የጠፋህ አይደለም። ህልሞችህ ሕያውና ንቁ ናቸው። ሁል ጊዜ እንድትንቀሳቀስ፣ እንድትገነባና አዳዲስ ነገሮችን እንድታስስ ይገፋፋሃል። ጠዋት ስትነቃ አእምሮህ ልክ እንደ እሳት ብልጭታ ባሉ አዲስ ሐሳቦች የተሞላ ይሆናል። ያንተ ትልቁ ፈተና መነሳሳትን ማግኘት ሳይሆን ራስህን በእሳት ሳታቀጣጥል ያንን ኃይል በትክክለኛው አቅጣጫ መምራት መቻል ነው። ያንተ ብርሃን ሰዎችን የመሳብ ታላቅ ኃይል አለው። ሰዎች በአንተ ዙሪያ የመገኘት ፍላጎት አላቸው። ምክንያቱም መገኘት ልክ እንደ ፀሐይ ብርሃን ሙቀት የሚሰጥ ነውና። ተስፋ፣ ጥንካሬና ሳቅን ትሰጣቸዋል። አንተ ወደ አንድ ክፍል ገብተህ ምንም ሳትናገር የዚያን ክፍል ድባብ ሙሉ በሙሉ መለወጥ የምትችል አይነት ሰው ነህ። ደስታን መፍጠር ዝም ብሎ የሚቻል ነገር ብቻ ሳይሆን ትልቅ ጸጋም መሆኑን ለሌሎች ታስታውሳለህ። ቢጫ የምርምርና የጉጉት ቀለም ጭምር ነው። እሱን መርጠህ ከሆነ አእምሮ ሁልጊዜ በጥያቄዎች የተሞላ ነው። መማር፣ ማሰስና ከእያንዳንዱ ነገር በስተጀርባ ያለውን ለምን የሚለውን ምስጢር መረዳት ትፈልጋለህ። በአንድ ቦታ መርገጥ ላንተ ልክ እንደ ሞት ነው። ሕይወት እንደ ጉዞ ስትሆን የምታገኛቸው አዳዲስ መንገዶችና የምታሳድዳቸው አዳዲስ አድማሶች ሲኖሩ ይበልጥ ትለመልማለህ። ነገር ግን አብዛኛዎቹ ሰዎች የማይረዱት አንድ እውነት አለ። ያንተ ተስፈኝነት የዋህነት አይደለም፣ እሱ ምርጫ ነው። እሱ ጥንካሬ ነው። ከዚህ በፊት ምናልባትም ጨለማን አይተሃል፣ ነገር ግን ያ ጨለማ ያንተን ማንነት እንዲወስነው ላለመፍቀድ ወስነሃል። ይህ በባህሪ ሌሎች ሁልጊዜ ሊያዩት በማይችሉት መንገድ ጠንካራና የማይበገር ያደርግሃል። ሕይወት በብርቱ ስትመታ ልትታጠፍ ትችላለህ፣ ነገር ግን በፍጹም አትሰበርም። ይልቁንም ከበፊቱ ይልቅ በበለጠ ጥንካሬ፣ በደመቀ ብርሃንና በላቀ ቁርጠኝነት እንደገና ትነሳለህ። ሆኖም ለብርሃን ያለህ ይህ ብርቱ ጥማት የራሱ የሆነ ስውር ጥላ አለው። ውድቀትህን ትፈራለህ። ይህ የሆነው በትዕቢት ምክንያት ሳይሆን ላንተ ውድቀት ማለት የውስጥ እሳትህን የማጥፋት ያህል ስለሚሰማህ። ይህ ፍርሃት ደግሞ ሁልጊዜ ወደ አለመረጋጋትና ሩጫ ሊገፋፋህ ይችላል። ሁልጊዜ ቀጣዩን ግብ፣ ቀጣዩን ጀብዱ ማሳደድና እንቅስቃሴን ማቆምን መፍራት። ማረፍ፣ ጸጥታና እርጋታን መለማመድ ራስን ሳታደክም ይበልጥ በኃይል እንድታበራ ይረዳሃልና አስብበት። በግንኙነቶችህ ውስጥ ደስታን፣ ሳቅንና አዳዲስ ጀብዶችን ትፈልጋለህ። ለጓደኞችህ ብርታትንና ድፍረትን ትሰጣለህ። ሁል ጊዜ በጨለማ ቅጽበቶቻቸው ውስጥ የእነሱ ብርሃን የምትሆነው አንተ ነህ።
ነገር ግን አስታውስ፣ ማብራት ትችላለህ። ማረፍ፣ በሌሎች ላይ መደገፍና አስፈላጊ በሆነ ጊዜ ያንን የብርሃን ችቦ ሌላ ሰው እንዲይዝልህ መፍቀድም መብትህ ነው። ቢጫ መርጠህ ከሆነ አንተ በሰው አምሳል የተገለጠ የንጋት ፀሐይ ነህ። በጣም ረጅም ከሆነ ጨለማ ሌሊት በኋላ እንኳን ብርሃን ሁልጊዜም ተመልሶ እንደሚመጣ ታላቅ ማስታወሻ ነው። በዙሪያህ ላሉ ሰዎች ያንተ ሳቅ ሙዚቃ ነው። ተስፋህ ማገዶ ነው። መገኘትህ ደግሞ ሌሎች ስለተሻሉ ቀናት እንዲያምኑ ያደርጋቸዋል። አንተ ወደ ምድር የመጣኸው በዝምታ ለመኖር አይደለም። አንተ እዚህ የመጣኸው ሌሎች በውስጣቸው ፀሐይ እንዳለች ያስታውሱ ዘንድ በደመቀ ሁኔታ ለማብራት ነው። እንግዲህ አንድን ቀለም መምረጥ ዝም ብሎ አጋጣሚ ሳይሆን ወደ ውስጣዊ ማንነትህ የሚመራ ታላቅ መንገድ ነው። ታላቁ የሥነ ልቦና ባለሙያ ካርል ዩንግ እንዳለው ቀለማት በነቃው ማንነታችንና በስውር አእምሯችን መካከል ያሉ ሕያው ድልድዮች ናቸው። እናም በሕይወትህ ጉዞ ውስጥ ምርጫዎችህ ሲቀያየሩ አስተውል። እያንዳንዱ ለውጥ አእምሮህ አንተን የሚያናግርበት የራሱ ድምፅ ነውና። ታዲያ የትኛውን ቀለም መረጣችሁ? ወይን ጠጅ፣ ሰማያዊ፣ ቀይ ወይም ቢጫ? የተሰጠው ትንተና ከእውነተኛው ማንነታችሁ ጋር ምን ያክል ገጠመ? አስተያየታችሁን አጋሩን። ለቀጣይ ቸርን ሰንብት።